መምህር ገብረ ማርያም የዚሁ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ ካህናት፣ አይንተ እግዚአብሔር እንዲሁም ምዕመናንና ምዕመናት ሕፃናትንም ጨምሮ በጠራን በሰበሰበን እስከ ሞት ድረስ የደረሰልን በአንድ ልጁ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን እስከ ሰዓት አደረሰን አደረሳችሁ? አሜን ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተልን እንድናመሰግነው የሚረዳን የምስጋና ባለቤት ሕያው ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ተንሥ ወንሣ ዓራተከ አልጋህን ተሸክመህ ሂድ። የዮሐንስ ወንጌል ምዕራፍ 5 ተራ ቁጥር 8 ላይ የሚገኝ የመጽሐፍ ቅዱስ ኃይለ ቃል ነው። አልጋህን ተሸክመህ ሂድ በሉ እስኪ። አልጋህን ተሸክመህ ሂድ። እግዚአብሔር አምላክ የተናገረው ቃል ነው። ቃሉ የታመሙትን የሚፈውስ የሚያድን የተኙትን ማንቀሳቀስ የሚችል መለኮታዊ ቃል ነው። ይህ ሳምንት በቅዱስ ያሬድ ኢትዮጵያዊ ሊቅ አማካኝነት የተሰየመው መጻጉዕ የሚል ስያሜ ተሰጥቶታል። ከመጀመሪያ ሳምንት ከዘወረደ ከቅድስት ከምኩራብ ጀምሮ ስንመጣ እየራሱ እያንዳንዱ ትርጓሜ አለው። ቤተክርስቲያናችን ሰንዳ ያስቀመጠችው እንድንማርበት ለእኛ ሕይወታችን እንዲቀናበት የተስተካከለ እንዲሆን ቤተክርስቲያናችን የሰራችው ስርዓቶች አሉ። ዘወረደን አልፈን ቅድስትን አልፈን ጾመ ብለን ክርስቶስ ወረደ፣ ከዛ ጾመ ብለን ከዛ ወደ ምኩራብ ገባ አስተማረ ብለን አልፈናል። የዛሬው ሳምንት በዚህ ሳምንት ይዘን የምንቀጥለው ደግሞ ታምራቱን ስለማድረጉ ነው። ታምራቱን እያደረገ በቤተ ሳይዳ በኢየሩሳሌም በይሁዳ በሰማርያ ባሉ በአካባቢው አይምሩ አጠቃላይ ታምራት ያደረገባቸውን ሳምንታት የምንዘክርበት ሳምንት ነው። ታምር ማለት ምልክት ማለት ነው። ምልክት ታምር ለክርስትና ሃይማኖት መሰረት አይደለም። ለሃይማኖታችን ለአንድ ዛፍ ቅርንጫፉ ጌጥ እንደሚሆነው ሁሉ ለሃይማኖታችን ጌጥ ከሚሆኑ ነገሮች አንዱ ታምር ሊሆን ይችላል እንጂ ታምር የክርስትና ሃይማኖት መሰረት ሆኖም አያውቅም፣ ወደፊትም አይሆንም። ቅዱስ ዮሐንስ አፈወርቅ እስመ ገቢረ ታምራት ወመንክራት ያድኅን ኩነኔ ገሃነም ነው። ታምራትና መንክራት ይህ ታላላቅ ድንቅ ድንቅ የሆኑ ነገሮችን ማድረግ ከሲኦል ማውጣት አይችልም ብሏል። በእግዚአብሔር ስም እናምናለን ጳውሎስንም እኮ እናውቀዋለን እያሉ በእግዚአብሔር ስም አጋንንትን የሚያወጡ ሰዎች ነበሩ። በግብረ ሐዋርያት ምዕራፍ 19 ላይ ገብታችሁ ስትመለከቱ ታገኙታላችሁ። ደቂቀ አስቄዋ ይባላል። እነዚህና የመሳሰሉ በጣም ብዙ ታሪኮችን ላመጣላችሁ ይችላል። ሆኖም ግን የተአምር ዓላማው ክርስቶስን ለማሳወቅ የቤተ ክርስቲያን ልዕልና ለመግለጽ፣ በተለይ ለሰነፎች አንዳንድ ጊዜ ተአምር ይደረጋል። በስንፍና ሰነፍ በሆነ ልቡና ለሚንቀሳቀሱት ትውልድ ያ ማለት ምልክት የሚያስፈልጋቸው ሰዎች አሉ። ሐዋርያው ቅዱስ ጳውሎስ እስመ አይሁድኒ ተአምረ ይእዜአሉ ወጽድቅኒ ጥበበ ያስሱ ብሏል በአንደኛ ቆሮንቶስ መልእክቱ። አይሁድ ምልክትን ይሻሉ አለ። ምልክት መሻት ለዚያም ነው መድኃኒታችን ኢየሱስ ክርስቶስ ዕለተ ሰንበት እነሱ በሚያከብሯት ዕለት በተለይ የወንጌሉን ክፍል ገብታችሁ ስትመለከቱ አብዛኛውን ጊዜ መላው በሚባል ሁኔታ እግዚአብሔር ታምራትን ያደረገባት ዕለት ማናት? ዕለተ ቀዳም ናት። ቅዳሜ ወይም ሰንበተ አይሁድ ተብላ ትከበር የነበረች
በዚህ ያደርግላቸው ነበር። ለምን ካላችሁ አይሁድ ምልክት ፈላጊዎች ስለነበሩ ነው። ምን ስለነበሩ ነው? ምልክት በመፈለግ የሚኖሩ ሰዎች፣ ሃይማኖታቸውን ከተአምራት ጋር የሚያገናኙ ሰዎች አሁንም እኮ አይጠፉም። እንዴት ነው በአባቶቻችን ዘመን ቅዱሳን አባቶቻችን ሳሉ ተአምራት ይደረግ ነበረ። የዛሬው ዘመን ሰውማ የዛሬው ዘመን አባቶችማ እንዲሁ ነው በማለት ተአምር ያደርጉ በማለት የሚለቁ ሰዎች አሉ። ወገኖች ተአምር ሃይማኖት አይደለም። የቤተ ክርስቲያን ትምህርት ዋናው ወንጌል ነው። የሚያጸድቀው ትምህርቱ ነው፣ ሃይማኖቱ ነው፣ ስራው ነው፣ ምግባር ነው እንጂ ምልክት ለክርስትና ሃይማኖት ጉዳይ አይደለም። እና አጠቃላይ ይህ ሳምንት የታምራት ሳምንት ነው። ሰነፎች ወደ እግዚአብሔር ቤት እንዲመጡ የተጠሩበት ሳምንት ነው ማለት ነው። እና ይህ መጽሐፉን እያቸዋለሁ መግቢያ ላይ እንደነገርኳቸው በአንዲት የኢየሩሳሌም ክፍል ቤተሳይዳ በምትባል የይቅርታ የእግዚአብሔር መለኮታዊ ይቅርታ የሚደረግባት ቦታ ነበረች። ወንጌል ዘኮነ በበዓሎሙ ለአይሁድ ዐርገ እግዚእ ኢየሩሳሌም። በአይሁድ በበዓላቸው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ አለ። በበዓላቸው ቀን ወደ የት ወጣ? ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም ወጣ ወይ በዚያ በኢየሩሳሌም በዕብራይስጥ ስሟ ቤተሳይዳ የምትባል ነበረች። በዚያ ደግሞ የበጎች መጠመቂያ ነበረ። ምጥማቃት ዘቅርባትከ ቀላየ አባግ ይሉታል። የበጎች መጠመቂያ። የበጎች መጠመቂያ ማለት በጎች ተጠምቀው ወደ ገነት ወደ መንግሥተ ሰማያት ይገባሉ ማለት አይደለም። በብሉይ ኪዳን ሥርዓት ወደ ቤተ መቅደስ መስዋዕት ሆኖ የሚገባው በግ ወይም ላም የሚታጠብበት ቦታ አለ። ነጽቶ ነው የሚገባው። ለእግዚአብሔር ንጹሕ የሆነ ነገር ያስፈልጋል። ንጹሕ ባህሪ እግዚአብሔር ንጹሕ የሆነ ነገር ስለሚፈልግ እያለች ቤተ ክርስቲያን ሁልጊዜ እኛን የምታስተምረው በንጽሕና መኖር እንዳለብን የምትነግረን ትናንት ብሉይ ኪዳናዊ ትእዛዝን መልእክትም ስለነበራት ነው። አይደለም የእግዚአብሔር ማደሪያ የሆነው ሰው ይቅርና ወደ እግዚአብሔር ቤት የሚገቡ ለመስዋዕትነት የሚቀርቡ በጎች ሳይቀር ሊመጡ ይታጠቡ ነበረ። የመንጻት ሕግ ነበረ በብሉይ ኪዳን። ወወህየ አምስቱ ኅዋራት 5 እርከኖች ነበሩ ይላል። በጎች ወደ ውሃው እየገቡ እየታጠቡ የሚወጡበት የሚወርዱበት 5 እርከኖች ነበሩ። 5 እርከን ሊቃውንተ ቤተ ክርስቲያን በተለይ ቅዱስ ቄርሎስ ዘእስክንድርያ 5ቱን እርከን ሲተረጉም 5ቱ እርከን የተባሉ የሙሴ መጻሕፍት ናቸው። አያቸው። እነዚህ መስዋዕት ሆነው እንዲገቡ የተጻፈውን በማን መጽሐፍ ነው? በሙሴ መጽሐፍ። በተለይ 5ቱ የመስዋዕት አይነቶች ኦሪት ዘሌዋውያን ምዕራፍ 1 እስከ ምዕራፍ 5 ስትመለከቱ የምታገኟቸው 5ቱ የመስዋዕት አይነቶች አሉ የተዘረዘሩት። አጠቃላይ ቅዱስ ቄርሎስ የነገረን በእነዚህ በ5ቱ የሙሴ መጻሕፍት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ይባላሉ የሙሴ መጻሕፍት። በእነዚህ መጻሕፍት የሚያምኑ ሰዎች ነበሩ። ለእነዚህ ሰዎች ነው። እነዚህ ሰዎች በብሉይ ኪዳን የታመሙ ሰዎች፣ በሽተኞች ወወየ ምጥማቃት በዛ መጠመቂያ ነበር ማለት ሰዎችም እየገቡ ይፈወሱ ነበረ፣ እየተጠመቁ ይፈወሱ ነበረ። በተለይ ቀዳም አንዳንድ ቀን ይፈወሱ ነበር እየገቡ እየተጠመቁ እና በዚያ ወቅት በብሉይ ኪዳን ያሉ ኦሪታውያን የሚፈወሱት በሙሴ መጻሕፍት አምነው ነው። ግን የሚፈወስ አንድ ሰው ብቻ ነበረ። አስቡት፣ የሚፈወስ ስንት ሰው ነበር? ፈቃዱ ጋር ናችሁ ክርስቲያኖች? 5 እርከኖች አሉ።
ከ5 እርከኖች ወርደው የሚያገኙት ውሃ አለ፣ መጠመቂያ አለ። የእግዚአብሔር መልአክ የሚያናውጥበት ሰዓት አለ። በዚያ ሰዓት ወርዶ ፈጥኖ የተጠመቀው ሁሉ ከደዌው ካለበት በሽታ ሁሉ ይፈወስ ነበረ ይላል። እስመ በጊዜ የወርድ መልአከ እግዚአብሔር ወያውኩ ለማይ እግዚአብሔር መልአክ ወርዶ ውሃውን ሲያውከው ሲያናውጠው ያን ጊዜ ፈጥኖ የገባው ሁሉ ይፈወስ ነበረ። ወይተነሁ ከተማ ያንን ደግሞ በሽተኞች ሁልጊዜ ይጠሩት ደጅ ይጠኑ ነበረ። የእግዚአብሔር መልአክ እንዲወርድ የሚፈልጉ በሽተኞች አሉ ማለት ነው። በወቅቱ የእግዚአብሔርን መልአክ የሚጠባበቁ ሰዎች በነበሩበት ሰዓት ብዙ በሽተኞች ነበሩ። የበሽተኞችንም መልክ ሲገልጽ ሐዋርያው ቅዱስ ዮሐንስ ውቦ ህዬ ይላል። በዚያ ነበሩ እውራን ወድውያን ወአንካሳን ወጽጉሳን። እውሮች ነበሩ፣ አንካሶች ነበሩ፣ ልምሾዎች ነበሩ፣ እጃቸው የሰለለ ጆሮአቸው መስማት የተሳነው በጣም ልዩ ልዩ በሆነ በሽታ ሁሉ የተያዙ በሽተኞች ነበሩ። እነዚያ በሽተኞች የእግዚአብሔርን መልአክ ይጠባበቁ ነበረ። አስቡት ኦርቶዶክሳውያን፣ እነዚያ ሁሉ በሽተኞች የማንን መውረድ ይጠባበቁ ነበር? የእግዚአብሔርን መልአክ። አያችሁ፣ መዳን የሚገኘው የእግዚአብሔር መልአክ ሲወርድ ነው ማለት ነው። ሕይወት የሚገኘው ቅዱሳን መላእክት ባሉበት ቦታ ስንገኝ ነው ማለት ነው። ሕይወት የሚገኘው እናቶቻችን፣ ቅዱሳት እናቶቻችን፣ ቅዱሳን አበው መነኮሳት፣ ቅዱሳን ሰማዕታት፣ እናታችን ቅድስተ ቅዱሳን ከፍ ሲል መድኃኔዓለም ኢየሱስ ክርስቶስ በሚገኝበት ቤተ ክርስቲያን እንደሆነ ለመንገር ነው። እነዚያ ውሃውን ይጠባበቁ ነበር የእግዚአብሔርን መልአክ እስኪወርድ። ከነዚያ መካከል በጣም ባለታሪክ አንድ አለ። ይህም መጻጉዕ ያልኳችሁ፣ መጻጉዕ ማለት በሽተኛ የግብር ስም ነው እንጂ ስም አይደለም። ስምና እናት አባት ያወጡት ስምና ከእናት አባት ካወጡት ስም በኋላ የሚወጣ ስም ልዩነት አለ። የግብር ስም ነው፣ በሽተኛ አይደል እና ዋላ አዱ ቢሲ ዘ38 ክረምቱም ዘደወየ ከታመመ 38 ዓመት የሆነው አንድ በሽተኛ ነበረ። ከታመመ ስንት ዓመት የሆነው? ስንት ዓመት የሆነው? ተናገሩ እንጂ ስንት ዓመት የሆነው? 38። አስባችሁታል? 38 ዓመት በአልጋ ተኝቶ ይኖር የነበረ ሰው ነው። ትዕግስቱን አስቡለት እንዴ! አስቡት እንጂ 38 ዓመት ተኝቶ ይኖር የነበረ ሰው ዳነ ብለን ስናወራ ታሪክ አይደለም። ለጊዜው ታሪክ መስሎ ሊታይ ይችላል። ለእኛ መማሪያ እንዲሆን የተሰጠ ነው። 38 ዓመት ተኝቶ ቆየ ማለቱን እኛ ስንናገር ዘበት የሚመስላቸው ሰዎች አሉ። ታሪክ የሚመስላቸው ሰዎች አሉ። እውነት ለመናገር ያ 38 ዓመት ተኝቶ ይኖር የነበረ የተባለው እያንዳንዳችን እኛ መሆናችንን ማሰብ መቻል አለ። 38 ዓመት በአልጋ ላይ ተኝቶ ነበረ አለ። ያን ጊዜ መድኃኔዓለም ኢየሱስ ክርስቶስ እንዲህ አለው፣ ቀርቦ ልትድን ትወዳለህን አለ። ልትድን ትወዳለህን? እግዚአብሔር አምላክስ እንደማያውቅ ሰው ለምንድን ነው ልትድን ትወዳለህን ብሎ ጠየቀው። 38 ዓመት ሊድን ፈልጎ ሂዶ ያውም የሚያወርደው ሰው ወደ ውሃው እንኳን የሚወስደው ሰው የለም፣ ብቸኛ ነው፣ በጣም የተጠቃ። እንደዚያው ነው እያለ ጌታ መድኃኔዓለም ኢየሱስ ክርስቶስ ቀርቦ ልትድን ትወዳለህን ብሎ ጠየቀው። ቅዱስ ዮሐንስ አፈወርቅ ይህንን ዮሐንስን ወንጌል በተለይ ልትድን ትወዳለህን የሚለውን ሲተረጉም ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን ልትድን ትወዳለህን ብሎ መጠየቁ የማያውቅ ሆኖ አይደለም፣ አስፈቅዶ ወዶት እንዲድን ስለፈለገ ነው ይላል። እግዚአብሔር ሳያስፈቅድ፣ እግዚአብሔር
ሳይወድ የሰውን ፍላጎት ሳይሻ አስገድዶ አያድንም እና ልትድን ትወዳለህን ብሎ ጠየቀው። የመጻጉዕ መልስ ደግሞ የሚገርም ነው። እወ እግዚኦ፣ አዎ ጌታዬ፣ ከመሶቤ ታወክ ማይ አልብየ ሰው የለኝም። ውሃው በሚታወቅ ወይም በሚነዋወጥበት ጊዜ እኔን ወርዶ እኔን ተሸክሞ አውርዶ የሚያድነኝ የለም እንጂ እኔስ መዳን እወዳለሁ አለ። ጌታ የጠየቀው መዳንን ትወዳለህን ነበር። እሱ ደግሞ ማብራሪያ ጨምሮ ሰጠበት። ማብራሪያ መልስ ሰጠ። አይ ሰው የለኝም አለ። በጣም የሚገርም ነገር ነው። አስቡት፣ 38 ዓመት ከአልጋ ጋር ተጣብቆ የሚጠይቀው ሰው የሌለ፣ ምግብ የሚወስድለት ሰው እንኳ የተጸየፈው፣ እናትና አባቶቹ ጥለውት የሄዱ የናቁት፣ ወልደው የጣሉት ሰው፣ በበሽተኞች መካከል ይኖር የነበረ፣ በሽተኞችን ጨምሮ ሲያሰቅቅ የነበረ። አያችሁ፣ ሰው ቢጠላውም ሰው ቢንቀውም እግዚአብሔር ግን ደረሰለት። በጣም ተንቀን በጣም ተነቅፈን የምንኖር ሰዎች ካለን ከውድቀታችን የሚያነሳን ሰው ሳይሆን እግዚአብሔር እንደሆነ ማሰብ መቻል አለብን። ሰው ለሰው ምኑ ነው ይባላል። ለሰው መድኃኒቱ ምንድን ነው? ሰው ነው አይደል? እንዲህ ብይል ነበረን። በተለይኛ ኢትዮጵያውያን በዚያ ዘመን ለሚኖሩ ሰዎች ሰው ለሰው መድኃኒቱ ነው የሚለው ብይል አልሰራም። ለ38 ዓመት አልጋ ላይ ወድቆ አልጋው ላይ ተኝቶ እያዩት ሌላውን ዘመዶቹን ይዞ እየወሰደ ወደ ጸበል ቦታ እያስገባ ፈውስ እንዲያገኝ ሲያደርግ ይህንን ሰው ግን አንድም ሰው ቀርቦ ሊሸከመውና ወደ ውሃው ሊያወርደው ይቅርና ቀርቦ ስለ በሽታው ምን ላይ እንደሆነ ምንም ሰው ጥያቄ ሊያቀርብለት አልቻለም። አንዳንድ ሰዎች አሉ እንደዚህ የተናቁ፣ በየቦታው የወደቁ፣ ጠያቂ የሌላቸው፣ ዘመድ እያላቸው ዘመዶች ሁላ ጥለዋቸው ንቀዋቸው የሚኖሩ በጣም ብዙ ወገኖቻችን አሉ። ውርጭ የሚፈራረቅባቸው ወገኖቻችን አሉ። በሽታቸው ምን እንደሆነ የሚጠይቃቸው ሰዎች ያጡ ብዙ ወገኖቻችን አሉ። ከተቻለ እግዚአብሔር ቀርቦ ይህንን ሰው መዳን ትፈልጋለህን ብሎ እንደጠየቀው ቀርቦ የእግዚአብሔርን ስራ መስራት ያስፈልጋል። ወገኖች፣ የተላክንበት ዓላማ፣ ነጠላ የለበስንበት ዓላማ፣ መስቀል ያደረግንበት ዓላማ ድውያን እንድንጠይቅ አይደል? ወደ ቤቱ የተጠራን በእግዚአብሔር ቤት እንድንመላለስ የተደረግን እኛ ክርስቲያኖች ምን ለመሆን እንደሆነ አስባችሁታል? እግዚአብሔር በዕለተ ሰንበት እየሄደ ድውያንን እንደፈወሰ ሁሉ በዛሬው ዕለት በዕለተ ሰንበት እግዚአብሔር በሚመሰገንበት ቀን፣ በተለይ ይቺ ቀን የፍትሐ ነገሥት መተርጉማን እንደሚነግሩን ስራ አይሰሩባትም አይደል እንዴ? የስራ ቀን አይደለችም። ስራው ድውያንን የመጠየቅ ሕሙማንን የምንጠይቅባት ዕለት ናት። በየሆስፒታሉ ያሉ ወገኖቻችንን የምንጠይቅባት ዕለት ናት። መድኃኒት ይዘን መድኃኒት የሆነውን የእግዚአብሔርን ቃል ይዘን አጽናኝ የሆነውን የእግዚአብሔርን ቃል ይዘን መዳን ትወዳለህን የሚል ቃል ይዘን ቀርበን አያችሁ። መድኃኒዓለም ኢየሱስ ክርስቶስ ቀርቦ ነው የሚለው እኮ። ቀርቦ መቅረብን የመሰለ ትልቅ ነገር የለም። ከሩቅ ሆኖ ሌላ ነገር መላክ ሊቻል ይችላል። ከበሽተኛ አጠገብ መቅረብ ግን እንዴት ያሰቅቃል! በሽተኛን ቀርቦ ደዌ ምንድን ነው? ምንህን ነው? እግርን ነው? ራስህን ነው? ጆሮህን ነው ወይ ብሎ መጠየቅ በዘመናውያን ሰዎች ዘንድ እጅግ የበታችነት ስሜትን ሊያጎናጽፍ ይችላል ተብሎ ይታመናል። እሱ ግን አይደለም። ጌታችን መድኃኒታችን ኢየሱስ ቀረበ፣ ጠየቀው። ይህ ብቻ አይደለም። ከኛ የሚለየው መለኮታዊ ቃል ስለሆነ እግዚአብሔር ያለው መዳን ትወዳለህን ብሎ ከጠየቀው በኋላ
የመጻጉዕን አቤቱታ የ38 ዓመት የጦት ዘመን ያንን የ38 ዓመት የአቤቱታውን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማ በኋላ ምን አለው? አንስ ወንሳ አራተከ ወሁር አልጋህን ተሸክመህ ሂድ። አልጋህን ተሸክመህ ሂድ እንድንባል እግዚአብሔር አምላክ ይቀድ 38 ዓመት የታገሰ ሰው 38 ዓመት በሽታውን እንደ ሰውነቱ የለበሰ እንደ ልብሱ የተጎናጸፈ ሰው ያዘነውን ሰው ጌታ አልጋህን ተሸክመህ ሄዳል። በጣም የሚገርም ታሪክ ነው። አልጋው በላይ ነበረ ማለት ሰውየው ከአልጋው በላይ ነበረ። ታሪክ ተቀየረና አልጋው በላይ ሰውየው በታች ሆነ፣ ተሸከመው። በጣም የሚገርም ነው። አስቡት፣ ማንኛውም ዶክተር ቢሆን ቢፈውስ በዕለቱ ይህንን አልጋ ተሸክመህ ሂድ ማለት እንኳን ቢችል እንደው ቢችል ነው አልጋውን ተሸክሞ እንዲሄድ ቢያደርግ በሽተኛው አልጋውን ተሸክሞ መሄድ ይችላል ወይ? ማገገም ያለ እኮ የተወሰነ ቀን ምግብ ተመገብ፣ የተወሰነ ቀን ስፖርት እንቅስቃሴ አድርግ። እነዚህ ነገሮች ይከተሉታል። አካላዊ ቃል መድኃኔዓለም ኢየሱስ ክርስቶስ ግን ቃሉ ሕይወት መድኃኒት ነውና አልጋህን ተሸክመ ሲለው ያ ከአልጋው ጋር ተጣብቆ የነበረው እግሩ ከአልጋው ጋር ተጣብቆ የነበረው እጁ ቀናለት፣ በረታለት። ቅዱስ ማለት ይሄ ኢትዮጵያዊ ሊቅ ተርጓሚው የቤተክርስቲያናችን ሊቅ ኤስድሮስ የተባሉ ሊቅ አሉ። እርሳቸው ይህንን ሲተረጉሙ ምን ብለዋል? አልጋው የብረት አልጋ ነበረ። የብረት አልጋ ከብረት አልጋና ከእንጨት አልጋ የትኛው ነው የሚከብደው? የብረት አልጋ ከባድ ነው አይደል እንዴ? የብረት አልጋ ነበር ማለት ጽኑዕ ነው። የመከራውን ጽናት ለመናገር ምን ያህል እግዚአብሔር በዚህ ለዚህ ሰው ያደረገለትን ታምራት መግለጽ እንደተፈለገ አጥይቱ አልጋውን ተሸክመ ሄዳ ያን ጊዜ አልጋውን ተሸክሞ መንቀሳቀስ ጀመረ። እግዚአብሔር ስሙ የተመሰገነ። እውነት ለመናገር 38 ዓመት ታግሶ የኖረ ሰው እንደዚህ አይነት ፈውስ ሊያገኝ ይችላል። በእርግጥ 38 ዓመት ታግሶ መኖር ይቅርና 38 ደቂቃ ታግሰን መማር ያቃተን ሰዎች አለን አይደል? እንደዚህ አይነት ሰዎች እንበዛለን። እንደው አስቡትማ ይህ ሰው የተወለደበትን ዘመን አስቡት። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ከ30 እስከ 33 ዓመት ባሉት ዓመታት ነው የሚያስተማረው። ጌታ ከመወለዱ በፊት የታመመ ነው ማለት ነው። አልጋው ላይ የተኛ ከጌታ ከመወለዱ በፊት የተኛ ሰው ነው። ከዛ በፊት ደግሞ ተወልዶ የተወሰነ ቀን ደግሞ በሕይወት የኖረው ሰዓት ሊኖር ይችላል። በአጠቃላይ የሕይወት መላ ዘመኑን አጋማሽ በአልጋ ላይ የኖረ ሰው ነው። ጠያቂ የሌለ ሰው ነው። ይህንን ሰው ነው ተነሳ አልጋህን ተሸክመህ ሂድ ያለው። አልጋ ምንድን ነው? መነሳት መሸከም ምንድን ነው? እና መሄድ ምንድን ነው? የሚሉትን አንድ 3 ነጥቦችን አይተን ትምህርታችንን እንጨርሳለን። አልጋ የተባለ ኢትዮጵያውያን ሊቃውንት እንደተረጎሙት አልጋ የተባለ ኃጢአት ነው። ምንድን ነው አልኳችሁ? ኃጢአት በስጋ ላይ የሚደረግ ሁሉ ኃጢአት አልጋ ተባለ። በተለይ በአልጋ ላይ የሚሰራ ኃጢአት አለ። በዚህ የተመሰለ ነው። ይህንን አልጋህን ተሸክመህ ሂድ ማለት ከኃጢአት ተላቀህ ኑር ማለት ነው። የንስሐ ጥሪ ነው። የንስሐ ጥሪ በሌላ መልኩ አልጋህን ተሸክመህ ሂድ ማለት እግዚአብሔር በንስሐ ሰውየውን እየጠራው ነው ማለት ነው። ይህ ሰው የአዳምን ዘር አዳምን በአጠቃላይ አዳማዊ የሆነውን ሁሉ የሚወክል ነው። አሁን ሊቁ የቤተክርስቲያናችን ሊቅ ቅዱስ ቄርሎስ እንደተረጎመው ይህ መጻጉዕ የተባለ አዳም ነው አለ። ሰው የለኝም ማለቱ ደግሞ ከድንግል ማርያም ተወልዶ ሰው ሆኖ እውነተኛ ሰው ሆኖ የሚያድን ሰው የለኝም ማለት
ጌታ መድኃኒዓለም ኢየሱስ ክርስቶስ ከሚመጣ ድረስ የሚያድን ሰው የለም። የጌታችን የኢየሱስ ክርስቶስን መምጣት በትንቢት አቅርቦ እየተናገረ ነው ማለት ነው። ሰው የለኝም ከ5500 ዘመን ጀምሮ አዳም ከሳተበት ጀምሮ እስከ 5500 ዘመን ድረስ ሰው የለኝም እያለ የኖረ ሰው ነው ማለት ነው። ስለዚህ አዳምን የሚወክል ሰው ነው ማለት ነው። አልጋን ተሸክመ ሂድ ማለት በንስሐ እትወለድ እምወለተ ወለትከ ወዲህ ውስተ መረበከ ብሎ በገባለት ቃል ኪዳን መሰረት አልጋን ተሸክመ ሂድ ማለት ያንን የ5500 ዘመን ኃጢአቱን ሁሉ ትተህ ወደ ገነት ወደ መንግሥተ ሰማያት ግባ የሚል መልእክትን ያስተላልፋል። ስለዚህ አልጋን ተሸክመ ሂድ ማለት አንደኛው ኃጢአት ነው። ሁለተኛው የንስሐ ጥሪ ነው። የንስሐ ጥሪ ነው። በንስሐ የእግዚአብሔር ሰው የሆነ ሁሉ በቤተ ክርስቲያናችን ያለው ሰው ሁሉ በንስሐ ወደ እግዚአብሔር ቤት መመለስ እንዳለበት የሚናገር አልጋን መሸከም ማለት ባል ከሚስት ሚስት ከባል ጋር ተሸካክመው የሚኖሩበት ያ ማለት ባል ሚስቱን ተሸክሞ መኖር እንዳለበት ሲመጣ በብዙ ዘመን አንዳንድ ባለቤቶች አሉ። እሱ ሲገባ ከስራ ቦታ ይዞት የመጣውን ነገር ሁሉ ከጓደኞቹ ጋር የዋለውን ነገር ሁሉ ወስዶ ይደፋባታል። ተሸክማ ትኖራለች። ሚስትም በተቃራኒው እንዲሁ ታደርጋለች። ያችን ተሸከማት ማለት ነው። በሌላ መልኩ ሚስትን ተሸክመ ኑር፣ ታገሳት ማለት ነው። ብዙ ፈተና ሊመጣ ይችላል። ብዙ መከራ ሊፈራረቅ ይችላል። አንተ ግን ሚስትን አክብረህ ኑር፣ ባልሽን አክብረሽ ኑሪ የሚል መልእክት አለው በውስጡ። ያንን አልጋ ተሸክመኝ ማለት እንደዛ ነው። ሌላው ቤተ ክርስቲያንን ተሸክማችሁ ኑሩ። ተሸክማን የምትኖር ቤተ ክርስቲያን አለች አይደል? እኛ እስከ ኃጢአታችንም ቢሆን እስከ በደላችንም ቢሆን መጣን ነጠላ ለብሰን መስቀላችንን አድርገን እንዲሁ ለክርስቲያን የሚገባውን አፋዊ የሆነውን ውጫዊ የሆነውን ነገር ሁሉ አድርገን መጣን። የውስጣችንን ማን ያውቃል? በውስጣችን ያለውን ማን ያውቃል? እስከ ውስጥ በሽታችን ተሸክማን የምትኖር ማናት ካላችሁ ቤተ ክርስቲያን ናት። ታዲያ ይህችን ቤተ ክርስቲያን እንሸከማት፣ እንያዛት፣ በጾም በጸሎት እንሸከማት፣ እናክብራት፣ ቅድስት እንበላት። ንጽሕት ናት። የንጹሕ የቅዱስ እግዚአብሔር ማደሪያ ስለሆነች ቅድስት ናት፣ ንጽሕት ናት። በዚህ ቤት ስንመላለስ ሁላችንም ንጹሐን መሆን እንዳለብን ያሳያል። ሌላው እና የመጨረሻው አልጋህን ተሸክመ ሂድ ማለት መመላለስ ነው፣ ለምስክርነት ነው። ለጊዜው መጽሐፉን ተሸክመ ሂድ ማለቱ እንዲመሰክር ነው። በዕለተ ሰንበት አልጋውን ተሸክሞ ሲሄድ እነዚያ በፊት የሚያገኙ ሰዎች አሉና ለእነዚያ ምስክር እንዲሆኑ። ወደኛ ሕይወት ግን አልጋህን ተሸክመ ሂድ ማለት ሰው በዚህ ዓለም ሲኖር በሽታ ሊኖርበት ይችላል፣ በደዌ ሊመታ ይችላል። ከዚህ ግን መራቅ ይችላል። የሚርቀው በእግዚአብሔር ሲታመን ግን ላይ ለእግዚአብሔር ሕሊና ከወቱ ሲሰካል። እግዚአብሔር ስትታመን እግዚአብሔር እሱ ይመግባል። እግዚአብሔርን ያመነ ትውልድ ሁሉ ይድናል። እግዚአብሔር በውስጥ አራተ ሕማሙ ይላል። እግዚአብሔር በአልጋው ላይ እግዚአብሔር ይረዳዋል። ወይም ይጥሎቱ ኩሎ ምስጋናው እንደው ሁሉን ነገር ይመልስለታል። ወደ ጤና ወደ ሕይወት እንዲመለስ ያደርገዋል። እኔ ግን እግዚአብሔርን ይቅር በለኝ ይላል። ሕዝቅያስን ነው ነቢየ እግዚአብሔር ዳዊት ስለዚህ በሕዝቅያስ ተገብቶ የተናገረው ነው። በሌላ መልኩ ነቢየ እግዚአብሔር ዳዊት ስንቱ ነዳይ ጸራው እግዚአብሔር ሰሙ ሁሉ ምዳሜው ዋዳ ነው። ይህ ችግረኛ ሕዝቅያስ ወደ እግዚአብሔር ለመናል፣ እግዚአብሔርን ሰማው፣ አዳነው። ሕዝቅያስ በአንድ ወቅት ታሞ ነበረ። ታሞ በሚኖርበት ሰዓት እግዚአብሔርን ለመነው። ወደ ምስራቅ ዙሮ ጸለየ፣ ወደ ቤተ እግዚአብሔር ዙሮ ጸለየ። እግዚአብሔር በሽታውን አነሳለት። ይህ በሽተኛም ለ38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ ሲለምን እግዚአብሔር መልአክ መውረድ ሲጠብቅ ነበረ። እግዚአብሔር
ቀረበለት። እግዚአብሔር የፈጠረው ውሃ ሲጠባበቅ የነበረው ይህ ድውይ ፈጣሪው እግዚአብሔር ቀረበና አልጋህን ተሸክመ ሂድ አለው። አልጋውን ተሸክሞ ሲሄድ ሲመላለስ አዩት። ይህ ምስክር ነው። ምስክርነቱ አንድ ክርስቲያን በዚህ ዓለም ሲኖር መመስከር አለበት። ምኑን? ክርስትናው። ክርስትና የሚመሰከርበት አልጋን በመሸከም ነው። አልጋን በመሸከም ሰው በመከራ ቢኖርም እነዚያን መከራዎች ያሳለፋቸውን መከራውን እያሰበ ከዚህ ያወጣኝ እግዚአብሔር ተመስገን እያለ ለሰዎች መመስከር አለበት። ሚስቱን ተሸክሞ በመኖር የእግዚአብሔርን አምላካዊ ቃል መመስከር አለበት። እግዚአብሔር ቤት ሲኖር የእግዚአብሔርን ቃል በአጠቃላይ መመስከር አለበት ማለት ነው። ይህ ነው እና መመላለስ። ይህ በሽተኛ መጨረሻ ላይ የተገኘ የት ነው? ቤተ መቅደስ ነው። ሌላው በሽታ ቢንቀሳቀስ ቢያልፍበትም በበሽታ ቢኖርም የተለያዩ በሽታዎች የውስጥም የውጭም በሽታዎችም ቢኖርበትም ወዴት መሄድ አለበት? ወደ ቤተ መቅደስ መሄድ እንዳለበት ያስተምረናል ማለት ነው። ቤተ መቅደስ ገብተን ቃሉን ስንሰማ ውሳጣዊም አፋዊም ፈውስ ይገኛል። የውጩም የውስጡም ፈውስ የሚገኝባት ቤተ ክርስቲያን ናት። ይችን የሰጠን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህ ሰው መጽናኛ የሚሆነው ወደ ቤተ እግዚአብሔር መሄድ ነበረ። ወደ ቤተ መቅደስ ነው አልጋውን ተሸክሞ የሄደው። ለዚያ ነው ቤተ መቅደስ ላይ ሲጋፋ ያገኘው። በተቃራኒ የዚህ ሰው በጣም አሰቃቂ አስጊ የሆነ ለሕይወቱም ውድቀት የሆነ አንድ የመጨረሻ ታሪክ አለው። እሱም አልጋውን ተሸክሞ ሲሄድ ለምን አልጋን ተሸክመ ትሄዳለህ ብለው ሰዎች ጥያቄ ሲያነሱበት ማነው አልጋን እንድትሸከም ያደረገ ሲሉት ያዳነኝ እሱ አልጋውን ተሸክሜ እንድሄድ አደረገኝ። ያዳነውን የማያውቅ ሰው ነበረ። በተቃራኒ 38 ዓመት የተደረገለትን ውለታ ረሳ። ያን ያህል ዓመት የተደረገውን ነገር ሁሉ በአንድ ቀን እንደተፈወሰ ረሳና ያዳነውን ረሳው። ያዳነውን አምላክ ረሳና ያዳነውን አላወቀም። ወውቱ ሰያይ መረታዮ እሱ ግን ያዳነው ማን እንደሆነ አላወቀም ማለት። ትናንት ሰዎች ያደረጉልን የምንረሳ በጣም ብዙዎች አለ። ትናንት በበሽታ ዘመን፣ በመከራ ዘመን፣ በስቃይ ዘመን፣ በድህነት ዘመን መጥተው ያጽናኑን ያበደሩ ሰዎች ሊኖሩ ይችላሉ። ከደዌያችን እንድንፈወስ ያደረጉ ሰዎች ሊኖሩ ይችላሉ። በሕክምና እንድንረዳ ያደረጉን ሰዎች ሊኖሩ ይችላሉ። እነሱን ዘወር ብሎ ማየት ውድቀት የሚመስላቸው ደግሞ በጣም ብዙ ሰዎች አሉ። ከዚህ መራቅ ነው ትልቁ ዓላማ እና ይህ ሰው መጨረሻ ላይ ያዳነውን አላወቀም። አይሁድም በሱ መዳን የእሱ መዳን ሳያሳስባቸው ለምን ዳነ ብለው ሰንበት ለምን ተሻረ ነው። እሱ ለ38 ዓመት ኑሮ ታሞ ሲኖር ያልጠየቁት አይሁድ ተነስቶ አልጋውን ተሸክሞ ሲሄድ አሳሰባቸው የእሱ መዳን። አንዳንድ ሰዎች ጥሩ ነገር ሲነገር መንፈሳዊ ነገር ሲደረግ ዝም ይሉና ጥቅም የሚነካ ነገር ሲደረግላቸው ሲደረግ የእኛ ክብር የተነካ የሚመስላቸው ሰዎች አሉ እና አይሁድም በዚህ ምክንያት እሱን አሰቃዩት። እንደገና ጌታ ከዚህ የበለጠ መከራ እንዳያገኘ አትበድል አለው። መጨረሻ ላይም ሊቃውንት እንደሚነግሩን በዮሐንስ ወንጌል ምዕራፍ 17 ላይ ጌታ በማለት በቀኝ እጁ ፊቱን ገጸ መለኮቱን የጠፋው ይህ ሰው እንደሆነ ይናገራሉ እና አደራን መጠበቅ ያዳንን ማወቅ የግድ ያስፈልጋል። ያዳንን ከደዌያችን የሚጠብቀን ወደፊት የሚጠብቀን አሁንም የሚያስበን እሱ አምላካችን ነውና ሁላችንም በቤቱ እንድንመላለስ እግዚአብሔር አምላክ ይፍቀድልን። አልጋህን ተሸክመህ ሂድ፣ ከኃጢአት አልጋ ተላቀን ተንሱ ያለ ዲያቆኑ እንደሚነግረን ከአራተ ዝንጋዬ በአንክሮ ከአራተ ፓኬት በአንክሮ ከአራተ ዝንጋዬ በተዘክሮ ተነሱ እያለ ዲያቆኑ እንደሚነግረን ሁሉ አልጋችን የተባለውን ነፍሳትን፣ ዘረኝነትን፣ ተንኮልን፣ ብጥብጥን እነዚህን የመሳሰሉትን ነገር አጽዳቂ ያልሆኑትን ነገር ሁሉ ትተን
ከታች ወደ ላይ ከፍ ብለን አልጋችንን ተሸክመን እንድንሄድ አምላከ ቅዱሳን ይርዳን። ያስተማረን የመከረን የገሰጸን እግዚአብሔር ስሙ የተመሰገነ